ነፍሱን ይማረውና አባቴን እኔ የጉርምስና እድሜ ላይ ያለውኝ እኔን ጨምሮ ጓደኞቼን ዱርዬ የሚባል ስም ከብዙ ሰዎች ይሰጠን ነበር። እናም አባቴም እናቴም እኔን ለመምከር ሲጥሩ እኔ በትዕቢት ነበር የምሰማቸውም የምመለከታቸውም። አባቴ አሁን ያለውበትን ነገር አይቶ ቢሞት አይቆጨኝም ነበር። ያው መቼስ ከፈጣሪ ጋር መጣላት አይቻልም። ዋናው ጉዳይ አንቺም አንተም ቤተሰቦች ተው ይሄ ነገር ይቅርብ አይጠቅምህም እያሉ የሚመክሩ በህይወት እስካሉ ድረስ ብቻ ነው። በህይወት ካጣቸው በኋላ የሚተርፍህ ቁጭትና ጸጸት ብቻ ነው። እኔ እንደ ታናሽም ወይም እንደ ታላቅም ወንድም ሆኜ ልምከርህ፣ ነገሮች ቢሳኩልህም ባይሳኩልህም ከጎን የሚቆሙት አብረው የሚሆኑት ቤተሰቦችህ ብቻ ናቸው። ደግሞም ከየት መጀመር እንዳለብህ ግራ ከተጋባ ተስፋ የማይቆርጥ የሚል መጽሐፍን ጽፌያለሁኝ። መጽሐፉ ላይ እኔ ያለፍኩባቸውና የተሳሳትኩባቸውን ነገሮች በጠቅላላ በግልጽ አስቀምጫለሁኝ። አንተ ያንን ነገር እንደ ማፕ ወይም እንደ ካርታ ተጠቅመ ጥሩ የምትለውን ይዘ መጥፎ የምትለውን እየጣልክ ራሱንም የሚወድ በራሱም የሚኮራ ቤተሰቦቹም የሚኮሩበት ልጅ ለመሆን ይህም መጽሐፍ የራስ በማድረግ አሁን ካለበት አስተሳሰብ የተሻለ አሁን ካለበት አእምሮ ከፍ ያለ አእምሮ የምትይዝበትን መንገድ በግልጽ አስቀምጫለሁ። መጽሐፉን ለማግኘት ባዮ ላይ ስልክ አለ፣ ቴሌግራም ላይ መልእክት አስቀምጡልኝ፣ መልሳለሁ እኔ።